ታሪካችን የሚጀምረው ሶላ የምትባል አንዲት ሴት መኪናዋን ወደ አንድ መጋዘን ስታሽከረክር ሲሆን በውስጡም ወንበዴዎች 3 ሰዎችን እንዳሰሩ እንረዳለን። አለቃቸውም የድርጅታቸውን መረጃ ማን እንዳስወጣ ሶላ እንድታጣራለት ይጠይቃታል። ቆይ ከዛ በፊት አሁን ላይ 700 ሰብስክራይበር አለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። ሶላ ሰዎች ውሸት ሲናገሩ የመስማት ልዩ ችሎታ ስላላት 3ቱንም ሰዎች ስትጠይቃቸው ሁሉንም ንጹህ መሆናቸውንና እውነታቸውን እየተናገሩ እንደሆነ ትሰማለች። በመቀጠልም ሶላ እግሩ እንደተሰበረ ያስመሰለውን ሌላ ወንበዴ ትመለከትና መረጃውን እሱ እንደሆነ ያወጣው ትጠይቀዋለች። እሱም እንዳልሆነ ሲናገር ሶላ ውሸቱን ትሰማዋለች። አለቃውም እውነቱን ሲያውቅ ካዲውን ያስወግድና ለሶላ ለስራዋ ክፍያዋን ይሰጣታል። ሶላ ከመጋዘኑ ስትወጣ የእግር ኳስ ልብስ የለበሰና ሸሚዙ ላይ የደም እድፍ ያለበትን አንድ ልጅ ስትመለከት በጣም ትደነግጣለች። በማግስቱ ጠዋት ከመጋዘኑ የነበረ አንድ ወንበዴ እሷን ማስፈራራት ሲጀምር ሶላ በጣም ስለፈራች እየሮጠች ወደ ሕዝብ ማመላለሻ አውቶቡስ ዘላ ትገባለች። አውቶቡሱ ውስጥ ሃኒ የሚባል ልጅ ካይ የተባለ ሌላ ልጅን እየመታ ሲሆን ሃንም ካይ እህቱን እንዳታለላትና አሁን እንደጠፋች እየጮኸ ይናገራል። በዚህ ጊዜ ካይ ግንኙነታቸውን ማፍረሱን ብቻ ቢናገርም በድንገት ሶላ ወንበዴው አውቶቡሱን እየተከተለ እንደሆነ ትመለከታለች። ከዚህ ሁኔታ ለመውጣት በማሰብ ለሃን የካይ አዲስ የፍቅር ጓደኛ እንደሆነች ትነግረውና ወንበዴው አውቶቡሱ ላይ ከመውጣቱ በፊት ሃንን ከአውቶቡሱ ጎታ በማውረድ ራሷንም ካይንም ታድናለች። ታሪኩ ወደ አሁኑ ጊዜ ይዘልና ሶላ አሁን ላይ ፕሮፌሽናል ውሸት አማዳኝ ሆና ከሾፌሯና ከዘበኛዋ ሬን ከሚባል ሰው ጋር ትሰራለች። አንዲት ባለጸጋ ደንበኛዋ ፍቅረኛዋ ጂን በእውነት ይወዳት እንደሆነ እንድታጣራላት ትቀጥራታለች። ሶላ ጂንን መጠየቅ ትጀምራለች። ነገር ግን ሰራተኛዋ ስትገባ ጂን ከዚህ በፊት ሰራተኛዋን አይቷት እንደማያውቅ ያስመስላል። ሶላም ወዲያውኑን ውሸቱን ትሰማዋለች። ሰራተኛዋ እርጉዝ መሆኗን የተመለከተችው ሶላ ልጁ የእሱ እንደሆነ ጂንን ትጠይቀዋለች። እሱም አይደለም ሲል ሌላ ውሸት እንደሆነ ትሰማለች። ሶላ ክፍያዋን ወስዳ ውሸታሙን ሰው ትታው ትሄዳለች። እንደ እውነቱ ከሆነ ሶላ ይህንን ልዩ ችሎታ ይዛ የተወለደችው እናቷ በሕይወት እንድትኖር የሚያስችላትን ችሎታ እንዲሰጣት ጸልያላት ስለነበር እንደሆነ እንረዳለን። ምንም እንኳን እናቷ አቃቢ ሕግ እንድትሆን ብትፈልግም ሶላ ትምህርት ላይ ጎበዝ ስላልነበረች ውሸታም ካፌ የሚባል የራሷን ድርጅት በመክፈት ችሎታዋን ገንዘብ ለመስራት አውላዋለች። ከዚህ በመቀጠል ሶላና ሬን ካይ ስለተባለ ታዋቂ የሙዚቃ ደራሲ የሚያወሩ ሲሆን ካይ ሽልማት ቢያሸንፍም በአደባባይ ግን የማይታይ ሰው እንደሆነ እንረዳለን። በሽልማት ስነ ስርዓቱ ላይ ኒያ የተባለች ዘፋኝ ሽልማቱን ተቀብላለት ዋንጫውን ወደ ካይ አፓርትመንት ይዛለት ከመጣች በኋላ ከእሱ ጋር ለማደር ብትሞክርም እሱ ግን ፈቃደኛ አይሆንም። በኋላ ላይ ካይ የጭንቀት መድኃኒት እየወሰደ በባህር ዳር ስላሳለፈው አሳዛኝ ክስተት ያስታውስና ጋዜጠኞችም ሁልጊዜ ከቤቱ ውጭ ስለሚጠብቁት ወደ ራሱ ሕንፃ ሾልኮ መግባት ግዴታ ይሆንበታል። ከ5 ዓመት በፊት ፖሊስ በነፍስ ግድያ ወንጀል እንደከሰሰውና ከሚዲያ ለማምለጥ ሲል የካይ ጓደኛ የሆነው ጄ ለአዲስ ሚስጥራዊ አፓርትመንት ቁልፍ እንደሰጠው እንረዳለን። ይህ በእንዲህ እንዳለ ሶላ ለጓደኛዋ ኪራ ጭንብል ያደረገ ሰው እየተከተላት እንደሆነ ትነግራታለች። በማግስቱ ሰውየው እንደገና ሲከተላት ሶላም የበርበሬ ስፕሬይ በመጠቀም ብታመልጥም በኋላ ላይ ግን ጭንብል ያደረገው ሰው ኪራን በሱቋ ውስጥ ያጠቃታል። በአቅራቢያው ያሉ ሰዎች ይዘው ጭንብሉን ሊያወልቁት ሲሉ ሰውየው ምንም አላደረኩም ብሎ ጮህና ሶላም ይህንን ስትሰማ እውነቱን እየተናገረ እንደሆነ ትረዳለች። ይህም ሰውየው ካይ እንደሆነና እሷም በአውቶቡስ ውስጥ ያዳነችው ልጅ መሆኗን እንዳወቀ እንረዳለን። ኪራ እውነተኛውን አጥቂ ሽቶ እንደረጨችበት ስትናገር ካይ ምንም አይነት ሽታ እንደሌለው ይገነዘባሉ። ስለዚህ እውነተኛውን ወንጀለኛ ሲያገኙት ካይ በጸጥታ አካባቢውን ለቆ ይሄዳል። ከጥቂት ጊዜ በኋላ ሶላ በሱቁ የነበረው ጭንብል የለበሰ ሰው አዲሱ ጎረቤቷ እንደሆነ ትረዳና ንጹህ ከሆነ ለምን ፊቱን እንደሚደብቅ በማሰብ ትገረማለች። በማግስቱ ሶላ አንድ ሰው ስለ መሬት ስምምነት እየዋሸ እንደሆነ ለማጣራት ከደንበኛዋ ጋር ትገናኛለች።
ሰውየው እየዋሸ መሆኑን ስታረጋግጥለት ደንበኛዋ ሶላን በወርቅ ጡብ ትከፍላታለች። ከዚያም ሶላ የራሷ እናት አንድን ሰው ገንዘቡን ልታታልለው ስትሞክር ታገኛትና የእናቷን ውሸት በማጋለጥ ሰዎችን ማታለል እንድታቆም ትነግራታለች። ይህም እናቷን በጣም ያስቆጣታል። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉንም ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን በዚያው ምሽት ሶላና ካይ በተለያየ አፓርትመንታቸው ውስጥ ሆነው አንድ አይነት የእግር ኳስ ጨዋታ እያዩ ለተለያየ ቡድን ሲደግፉ ያመሻሉ። የእቃ አቅርቦት ሲመጣ በኮሪደሩ ላይ ሲገናኙ ሶላ ጭምብል የለበሰው ሰው እሱ እንደሆነ ታውቀዋለች። በማግስቱ ጠዋት ሬን በድንገት የካይን ውድ መኪና በመጫሩ ካይ ወጥቶ ምንም እንዳልሆነና መጨነቅ እንደሌለበት ይነግረዋል። በኋላ ላይ ካይ ከእናቱ ጋር ይገናኛል። እናቱም ኃይለኛ ፖለቲከኛ ስትሆን ከዘፋኟ ኒያ ጋር ግንኙነት ጀምሮ እንደሆነ ትጠይቀዋለች። እሱም እንዳልሆነ ቢነግራትም በመቀጠልም አሁንም ገዳይ እንደሆነ ታስብ እንደሆነ ይጠይቃታል። እናቱም በጣም ተናዳ ትታው ትሄዳለች። በዚህ ጊዜ ሃንም ስለጠፋችው እህቱ መረጃ ለማግኘት የፖሊስ መኮንን መስሎ በመገኘቱ ታስሮ ፖሊስ ጣቢያ ውስጥ የሚገኝ ሲሆን ፖሊሶቹም ምንም አይነት ማስረጃ ስላላገኙ ጉዳዩ ከዓመታት በፊት መዘጋቱን ይነግሩታል። ይህ በእንዲህ እንዳለ የካይ የሙዚቃ ኤጀንሲ ዋና ስራ አስፈጻሚ የሆነው ሬክስ የሚባል ሰው ካይ የሙዚቃ ሀሳቦችን የሚሰርቅ ሌባ መሆን አለመሆኑን ማወቅ ስለፈለገ ሶላን ይቀጥራታል። ሶላም ለመርዳት ትስማማለች። በስብሰባው ወቅት ሶላ አጠገባቸው ተቀምጣ በልዩ መሳሪያ ታዳምጣለች። ሬክስ በሌብነት እስከሚከሰው ድረስ ካይ ለሁሉም የሬክስ ጥያቄዎች እውነቱን ይመልሳል። ነገር ግን ሬክስ እውነት እንዳልሆነ ቢናገርም ሶላ ውሸቱን ትሰማበትና ሀሳቦቹን የሚሰርቀው ሬክስ እራሱ እንደሆነ ትረዳለች። ሬክስ የካይን ፊት ፎቶ ለማንሳት ሲሞክር ካይ ይከለክለዋል። ካይ ሲሄድ አድራሻውን በስልክ ሲናገር ሬን ይሰማና ካይ የሶላ ጎረቤት እንደሆነ ይረዳል። በዚያ ምሽት ሶላ ካይን ሰክሮ ከአፓርትመንታቸው ውጭ ጭምብል አድርጎ ስታገኘው ልብሱ ላይ ልክ ከስብሰባው ላይ እንደነበረው የመጠጥ እድፍ ታስተውልበታለች። ጭምብሉን ስታወልቅለት ማንነቱን ታውቀዋለች። በድንገት ካይ ከእንቅልፉ ሲነቃ እጇን ይዞ ምን እየሰራች እንደሆነ ይጠይቃታል። ነገር ግን ሚዛኑን መጠበቅ ስላልቻለ ቢወድቅም እርዳታዋን ግን አይቀበልም። በማግስቱ ሶላ ከካይ በር ውጭ ያልተወሰዱ መጠጦችን ስትመለከት እቤት እንዳልገባ ታውቃለች። በዚህ ጊዜ ኪያን የሚባል አዲስ ፖሊስ በአካባቢው ፖሊስ ጣቢያ የሚደርስ ሲሆን በመቀጠልም ካይ ከጋዜጠኞች እየሮጠ ሲያመልጥ ከሶላ ጋር ይጋጫል። ጭምብሉን ስላወለቀችበት ይቅርታ እንደምትጠይቀው ነገር ግን ቤት እንዳልነበረ እንዳስተዋለች ትነግረዋለች። ካይም ፊቱን ለይታው እንደሆነ ሲጠይቃት ሶላ ተዋሽና እሱ አይነት ወንድ እንደማይመቻት ትነግረዋለች። በኋላ ላይ አንድ ሰው የሶላን ስልክ ሊዋስ ሲጠይቃት ካይ ሌባ መስሎ ሊያስቆመው ይሞክራል። ሶላ ሰውየው እውነቱን እየተናገረ እንደሆነ ስለምታውቅ ስልኩን ትሰጠዋለች። ከትንሽ ቆይታ በኋላ የሶላ እናት አፓርትመንቷ ድረስ መታ ገንዘብ ስትጠይቃት ካይም ሲጨቃጨቁ ይሰማቸዋል። ከዚያም ሶላን በረንዳዋ ላይ ያገኛትና ሁሉንም ነገር እንደሰማ ይነግራታል። ሶላ እናቷ ለእሷ እውነተኛ ቤተሰብ እንዳልነበረች ትነግረዋለች። በማግስቱ ጠዋት በአሳንሰር ውስጥ ሲገናኙ ሶላ ስለ አንድ ደንበኛዋ ቀጠሮ ስልክ ሲደውልላት ካይ ይሰማል። ሶላ አንዲት ደንበኛዋ እጮኛዋ እየዋሻት እንደሆነ እንድታረጋግጥ ስትረዳ እጮኛዋም ሲዋሽባት የድሮ ፍቅረኛዋ ኪያንን ታስታውሳለች። ኪያን ሊያገባት ቃል ገብቶላት የነበረ ቢሆንም በድንገት ግንኙነታቸውን አፍርሶ ነበር። ሶላ በጣም ስራ እንደበዛበትና ከእንግዲህ እንደማይወዳት ሲነግራት እየዋሸ እንደሆነ ብታቅም ነገሮችን አቋርጣ ነበር። በአሁኑ ጊዜ ሶላ በአንድ መጠጥ ቤት ውስጥ ብቻዋን ስትጠጣ አንድ ሰው ያስቸግራታል። በመጠጥ ቤቱ ውስጥ ፒያኖ ይጫወት የነበረው ካይ ይህንን ሲመለከት ጣልቃ ይገባል። ካይ የሰከረችው ሶላን ወደ ውጭ ካወጣት በኋላ መኪና ውስጥ ሳሉ ስላመማት ለምን ጭምብል እንዳላደረገ ስትጠይቀው በፍጥነት ያደርጋል። ከዚያም ወደ አንድ ሬስቶራንት ይሄዳሉ። ሶላ ማንም ፊቱን እንዳያየው ጥግ ላይ ታስቀምጠዋለች። እሱ ምግቡን ሲመገብ በጣም ይደሰታል። ነገር ግን አንድ ጋዜጠኛ ሲቀርባቸው ሶላ በፍጥነት የካየ ፍቅር ጓደኛ መስላ ማንነቱን ለመጠበቅ ፊቱን ትከልልለታለች።
አፓርትመንቷ ውስጥ ሆነው አፕል ሲበሉ ካይ ስሟ ሶላ ተብሎ በወረቀት ላይ ተጽፎ ሲመለከት እሱም እውነተኛው ስሙ ኒዮ እንደሆነ ይነግራታል። በዚህ ሰዓት ሶላ የስልኩ ዌልፔፐር የእሱና የዘፋኟ ኒያ ፎቶ መሆኑን ትመለከትበታለች። ያን ጊዜ የሶላ የቀድሞ ፍቅረኛ ኪያን አሁን ፖሊስ ሆኖ ካይ ተብሎ ከተሳሳተ የእቃ አድራሽ ልጅ ጋር የተፈጠረ ግጭትን ለማስቆም ይደርሳል። እቃው ለሶላ እንደሆነ ሲመለከትና እሷም ከአፓርትመንቱ ስትወጣ ሲያገኛት በጣም ይገረማል። በር አጠገብ ጫማዎችን ሲመለከት የሶላ አዲስ ፍቅረኛ እንደሆኑ ያስባል። በማግስቱ ኪያን ለሶላ በካፌዋ ውስጥ ሲጠይቃት አሁንም እንደተናደደችበት ግልጽ ነበር። ካይ ሲደርስም ሶላ ፍቅረኛዋ እንደሆነ ታስመስላለች። ካይም ተስማምቶ እጇን ይይዛል። በዚያው ምሽት እንደገና ሬስቶራንት ውስጥ እየተመገቡ ሳለ በድንገት ካይ ከኒያ መሞት ፈልጋለሁ የሚል መልእክት ይደርሰዋል። ካይና ሶላ ወደ ባህር ዳርቻ ሲጣደፉ ካይ ኒያን ወደ ውሃው ስትገባ በማየቱ እሷን ለማዳን ዘሎ ይገባል። ይህም የቀድሞ ፍቅረኛው ሊና ተመሳሳይ ነገር ስታደርግ የነበረውን ትውስታ ይቀሰቅስበታል። ወደ ቤት በሚመለሱበት መንገድ ላይም ካይ በጣም ደክሞት ስለነበር ይተኛል። ሲደርሱ ከእንቅልፉ ሲነቃ ማንንም አልገደልኩም እያለ ያጉተመትማል። ሶላ በግልጽ ስትሰማው እውነቱን እየተናገረ እንደሆነ ትረዳለች። በአሳንሰር ውስጥ ሶላ ግንባሩን ስትነካው ትኩሳት እንዳለበት ስለተረዳች መድኃኒት ልታመጣለት ትሄዳለች። በሩ እንዳልተቆለፈ ስታይ ልትረዳው ወደ ውስጥ ትገባለች። የእንቅልፍ ክኒን እንደወሰደ ስትመለከት አልጋው ላይ አስተኝታው ልትወጣ ስትል በእንቅልፍ ልቡ እጇን ይዞ ሶላ ይቅር በይኝ ብሎ ሲያንሾካሹክ ሶላ አጠገቡ ተኝታ ትቀርባለች። በማግስቱ ጠዋት ሶላ ከእንቅልፏ ስትነቃ ካይን ትቀሰቅሰዋለች። እሱም በቀዝቃዛ ስሜት እንድትሄድ ይነግራታል። በኋላ ላይ ጭንብል የለበሰ ሰው ካይ ነኝ እያለ የሌላን ስራ መስረቁን የሚያምንበት ቪዲዮ በኢንተርኔት ላይ ይለቀቃል። ነገር ግን ሶላ ይህ እውነተኛ ካይ እንዳልሆነ ታሳውቃለች። የካይ ጓደኛ ጄ ሶላን ሊጠይቃት መጥቶ ካይ ከተመለሰ እንዲነግራት ይጠይቃታል። ሶላ ካይን ለማግኘት ወደ መጠጥ ቤቱ ስትሄድ በአስተናጋጅነት ሲሰራ በማየቷ በጣም ትደነግጣለች። ስለዚህም የውሸተኛውን ካይ ቪዲዮ ታሳየዋለች። በእሱ ግዴለሽነት የተበሳጨችው ሶላ ምንም ስህተት እንዳልሰራ እንደምታውቅ ትነግረዋለች። ቃላቶቿም ልቡን በኃይል ይነኩታል። ካይ በመቀጠል ውሸተኛውን ሰው ሲያገኘው እሱም ኤሊ የሚባል ወጣት ሙዚቀኛ ሲሆን ዋና ስራ አስፈጻሚው ሬክስ እንዳስገደደው ይናዘዛል። ካይ ህዝቡን ለመጋፈጥ ይወስንና በዚያው ምሽት አብረው ራት ይበላሉ። ወይን ጠጥተው ሶላ ስትሰክር እራሷን ትስታለች። ካይ እንድታርፍ ወደ ሆቴል ክፍል ይዟት ይሄዳል። በማግስቱ ጠዋት ሶላ ከእንቅልፏ ስትነቃ ልብሷ እንደተቀየረ ትመለከታለች። ሸሚዟ ላይ መጠጥ እንደደፋች ስታስታውስ ሁኔታውን በተሳሳተ መንገድ ተረድታ ስለነበር ካይ ሃንጎቨር ሾርባ ይዞላት ሲመጣ በጣም የጥፋተኝነት ስሜት ይሰማታል። በኋላ ሶላ ከካይ ጋር ለቀጠሮ ትዘጋጃለች። ወደ አንድ መጠጥ ቤት ሄደው የእግር ኳስ ጨዋታ ሲመለከቱ በጨዋታው አስደሳች ወቅት በተፈጥሯዊ ሁኔታ እጅ ለእጅ ይያዛሉ። ይህ በእንዲህ እንዳለ የሶላ እናት አንድ ሀብታም ሰው ለማግባት እየሞከረች ነበር። የሰውየው ልጅ እናቷ በፍቅር መውደቋን እየዋሸች እንደሆነ ሶላን እንድታጣራላት ትቀጥራታለች። የሶላ እናት ስትዋሽ ሶላ ለደንበኛዋ እውነቱን ስታሳውቅ እናቷን በጣም ተናዳ ካፌ ውስጥ ትጋፈጣታለች። ካይ ሲደርስ የሶላ እናት ጠንቋይ ብላ ስለምትሰድባት ሶላ እየሮጠች ትወጣለች። ካይን ይከተላታል። ውሸት የመስማት ችሎታዋንና ይህ ችሎታ እንዴት ግንኙነቶቿን እንዳፈረሰ ትነግረዋለች። እሱም ጥሏት እንደሚሄድ ብትጠብቅም ነገር ግን ካይ በአውቶቡስ ላይ የነበረው ቀን በማስታወስ እውነቱን እየተናገረ እንደሆነ እንዳወቀች ይረዳል። በማግስቱ ካይ ወደ ካፌዋ መጥቶ ካፌዋን በማጽዳት ይረዳታል። በችሎታውም ሳይፈራ ሙሉ በሙሉ ተቀብሏታል። በኋላ ላይ ዘፋኟ ኒያ ሶላን በመጋፈጥ ከካይ እንድትርቅ ትነግራታለች። በነፍስ ግድያ ወንጀል ተጠርጣሪ እንደነበር ሚስጥሩን ታጋልጥበታለች። ሶላ በጣም ትደነግጥና ካይ ወደ ካፌው ሲመጣ አንድ ሰው ገድሎ እንደሆነ ትጠይቀዋለች። ካይ ተጠርጣሪ እንደነበርና ነገር ግን ማንንም እንዳልገደለ ሲነግራት ሶላ ለመጀመሪያ ጊዜ ሲዋሽ ትሰማዋለች።
በዚህም በጣም የተጎዳችው ሶላ በኢንተርኔት ላይ ስትፈልግ የቆዩ የዜና ዘገባዎችን ታገኛለች። ዘገባዎቹም ኒዮ ሊና የተባለችውን ልጅ በመግደል ተከስቶ እንደነበር ይገልጻሉ። በአሁኑ ጊዜ ካይ ሶላን በካፌው ሲያገኛትና ጉዳዩን ስትመረምር እንደሆነ ሲመለከት ሶላ በቀጥታ በእርግጥ ገድለሃታል ብላ ትጠይቀዋለች። እሱም እንዳልገደለ ሲደግምላት በድጋሚ ውሸቱን ትሰማዋለች። ግራ በመጋባትና በመጎዳት ትታው ትሄዳለች። በዚያ ምሽት የሰከረችው ሶላ ግብግብ ውስጥ ስትገባ ካይ ሊከላከልላት ቢመጣም ግንኙነታቸው ግን እንደሻከረ ይቆያል። ለሹመት እየተወዳደረች ያለችው የካይ እናት ቅሌትን ለማስወገድ ካይ ወደ ጀርመን እንዲልከው ለጄ ትነግረዋለች። ይህ በእንዲህ እንዳለ ሶላ ለአንድ ደንበኛዋ ሆስፒታል ሄዳ የቀድሞ ፍቅረኛዋን ኪያንን በካንሰር ህመሟን ክፍል ውስጥ ታገኘዋለች። በኋላ ላይ ከእሱ ጋር እራት ትበላለች። ደረጃ 3 ካንሰር ስለነበረበት እንደተለያያት አሁን ግን ደህና እንደሆነ ይናዘዝላትና ሁለተኛ እድልም ይጠይቃታል። ነገር ግን ሶላ ሌላ ሰው እንደምትወድ ትነግረዋለች። በዚያ ምሽት ሶላ ካይን ከአፓርትመንቱ ውጭ እንዲወጣ ትደውላለች። የሊና ወንድም ሃን የጠበቃ ሰራተኛ መስሎ እዚያ መኖሩን እንረዳለን። ካይ በስልክ የሃንን ድምፅ ሲሰማ ከአውቶቡሱ ላይ የነበረው ሰው እንደሆነ ለሶላ ያስጠነቅቃታል። ሶላም ለካይ በመጨነቅ ወደ ህንፃው ትከተለውና ሃን ሊያየው ሲል ጎትታ ታስጥለዋለች። ውስጥም በሰላም ከገቡ በኋላ ካይ ለሶላ ሁሉንም ነገር ይነግራታል። እንደ እውነቱ ከሆነ ሊና በጣም ተቆጣጣሪና አስጨናቂ እንደነበረች፣ በመጨረሻም የተዋት ቀን እሷ በባህር ዳርቻ ነበረች። እሱም ጥሏት ሲሄድ በኋላ ላይ ፖሊስ በግድያ ወንጀል ያስረዋል። ምንም እንኳን በአካል ባይገድላትም ለሞቷ ኃላፊነት ስለተሰማው ብቻ ጥፋቱን አምኖ እንደነበር እናውቃለን። ሶላ አሁን የእሱ ውሸት ከጥፋተኝነት ስሜት የመነጨ እንደሆነ ስትረዳ ታቅፈዋለች። ካይ ለደህንነቷ ስትል በዚያው ምሽት እዛው እንድታድር ይነግራታል። በማግስቱ ጠዋት የእግር ኳስ ጨዋታ ሲመለከቱ እንቅልፍ ይወስዳቸዋል። ሲነቁ ጣፋጭና አይናፋር የሆነ ጊዜ ካሳለፉ በኋላ ኪያን የድሮውን የሊናን ጉዳይ ፋይል ሲመለከት በደም የተበከለ የወንድ ልጅ ሸሚዝ እንደተገኘ በፋይሉ ላይ ጠቅሶ ያያል። በተመሳሳይ ሰዓት ሃን ካይን ወጥመድ ውስጥ ለማስገባት ዘፋኟን ያን ያግታታል። ካይ ሊገናኘው ሲሄድ ሃን በቢላዋ ያጠቃዋል። ነገር ግን ካይን ይከተለው የነበረው ኪያን ጣልቃ ገብቶ ያድነዋል። ሃን ሲያመልጥ ኪያን ካይን ኒዮ እንደሆነ ይጠይቀዋል። ካይ መሆኑን አምኖ ሶላ ሁሉንም ነገር እንደምታውቅ ይነግረዋል። ካይ ምንም ነገር ከእርሷ እንደማይደብቅ ቃል ገብቶ ከግጭቱ ያገኘውን ጉዳት ለሶላ ያሳያታል። በይፋም የፍቅር ጓደኛው እንድትሆን ይጠይቃታል። እሷም ትስማማለች። በምሽቱ መጨረሻ ላይ ርችት እየተመለከቱ ሲሳሳሙ በድንገት ፖሊስ በጫካ ውስጥ የተቀበረውን የሊናን አስክሬን ያገኛል። የግድያ ምርመራውም እንደገና ይከፈታል። ኪያን ለሶላ ስለተገኘው አስክሬን ይነግራታል። እሷም ካይን ለመፈለግ ወደ መጠጥ ቤቱ ትሄዳለች። ፒያኖ ሲጫወት ስታየው እንዳዘነ ይሰማታል። ነገር ግን ምክንያቱን ሳትነግረው ዝም ብላ ታቅፈዋለች። ፖሊስ ካይን ለምርመራ ይጠራዋል። እሱም እንደተለያዩና ራሷን እንዳጠፋች የሚለውን ተመሳሳይ ታሪክ ይነግራቸዋል። ይህ በእንዲህ እንዳለ ሃን ካይን በአፓርትመንቱ ሊያጠቃው ይጠብቀውና ከአሳንሰሩ የወጣን ሰው ይወጋዋል። የወጋው ካይን ሳይሆን ሉካ የተባለ ዘፋኝ እንደሆነ ይረዳል። ካይ ሲደርስ እየተጣሉ ግርግር የሰማችው ሶላ ልትረዳ ስትወጣ ሃን ገፍትሮ ይጥላትና እግሯን ትጎዳለች። ኪያንም ደርሶ ሃንን በቁጥጥር ስር ያውለዋል። በኋላ የካይ ጓደኛ የጄ ወንድም የሆነው ታይ ከካይ ገንዘብ ይጠይቅና የሊና አባት ተሳዳቢ እንደነበር ይገልጽለታል። ኪያን ለሃን ያገኙትን ማስታወሻ ደብተር ይሰጠውና በሊና ሞት ምሽት አንድ ምስክር ታይ የተባለ ሌላ ልጅ በእግር ኳስ ልብስ በባህር ዳርቻው ላይ እንዳየ ይገልጻል። ሶላና ካይ ታይን ያገኙታል። እሱም ሲያመልጥ ጥግ ላይ ሲይዙት ሊናን እንደገደለ ይናዘዛል። ነገር ግን ወዲያውኑ ይክድና ሶላ እየዋሸ እንደሆነ ትሰማለች። ኪያን ከማስታወሻ ደብተሩ ላይ የነበረውን ምስክር ያገኘውና ካይ ያልሆነ ሌላ ልጅ በእግር ኳስ ልብስ እንዳየ ያረጋግጥለታል። ፖሊስም ቀለበት አግኝቶ የነበረ ሲሆን የጌጣጌጥ መደብሩ ባለቤት ኒዮ 2 ቀለበቶችን እንደገዛ፣ ነገር ግን ሁለተኛ ልጅ በኋላ መጥቶ ትንሽ ለየት ያለ ቅጂ እንዳዘዘ ይናገራል። ከዚያም ጄ ለካይ ደውሎ ታይን እንዳገኘው ይነግረዋል። ነገር ግን ወጥመድ እንደሆነ እንመለከታለን።
ሶላ በድብቅ ስታዳምጥ ካይ ጄይን ይጋፈጠዋል። ጄይም ታይ እጁን ለመስጠት እንደሄደና ከወንድሙ ይልቅ ሁልጊዜ ካይን እንደሚመርጥ ይነግረዋል። ሶላ ግን ውሸቱን ትሰማለች። ዜናው ታይ እጁን እንደሰጠና ጉዳዩ እንደተዘጋ ቢዘግብም ኪያን ለሶላ ታይ ገዳይ እንደሆነ እንደማያምንና ለአንድ ሰው ሽፋን እየሰጠ እንደሆነ እንደሚመስለው ይነግራታል። ሶላ ታይን ለመጠየቅ ወደ እስር ቤት ትሄድና እውነተኛው ገዳይ ጄይ እንደሆነና ታይ ጥፋቱን እንደተቀበለለት ትረዳለች። ካይ የኩባንያውን አዲስ ዋና ስራ አስፈጻሚ አድርጎ በሚሾም ስነ ስርዓት ላይ ሶላ ለካይ ደውላ ይህንን አስደንጋጭ እውነት ትነግረዋለች። ጄይ እንደሚያውቁበት ሲረዳ ለማምለጥ ይሞክራል። ነገር ግን ፖሊሶች እየጠበቁት ነበር። ከመኪናው ውስጥ ሆኖ ካይ እያሳደደው በፍጥነት ሲነዳ ጄይ ግን ሆን ብሎ መኪናውን በመጋጨቱ ይፈነዳል። ነገር ግን ከዚያ በፊት ካይ ሶላን ወደ ደህና ቦታ ገፍቶ አድኗታል። ሆስፒታል ውስጥ ሶላ ከእንቅልፏ ስትነቃ ፍንዳታው እንግዳ የሆነ የጎንዮሽ ጉዳት እንዳስከተለባትና ከእንግዲህ ውሸቶችን መስማት እንደማትችል ትገነዘባለች። ጄይም ተርፎ ሁሉንም ነገር ይናዘዛል። በዕለቱ ጄይ ካይን ለመፈለግ ወደ ባህር ዳርቻ ሄዶ ሊናን እንዳገኛት እንደነበር ይረጋገጣል። ለካይ ያላትን ስሜት እንደምታጋልጥበት ስትዝትበት በድንገት በንዴት ገድሏታል። በአሁኑ ሰዓት ሶላ የችሎታዋን ማጣት ለመቀበል ብትታገልም ካይ አሁንም መደበኛ ህይወት መኖር ስለምትችል የተሻለ እንደሆነ ይነግራትና ያጽናናታል። ህይወት ይቀጥልና ካይ ከዘፋኙ ሉካ ጋር አዲስ አልበም ያዘጋጃል። እሱና ሶላም በተለመደው የቀጠሮ ጊዜያት ይገናኛሉ። አንድ ምሽት እሱ ራሱ ያበሰለውን ምግብ ይዞ ያስደንቃታል። ሊያዘጋጅላት ሲል ስራ አለብኝ ብሎ እንደዋሻት ይነግራታል። ይህ ሳታውቀው ያለፈ የመጀመሪያው ምሽት ሲሆን በጣም ደስ ይላታል። በአንድ የሽልማት ስነ ስርዓት ላይ ካይ ምርጥ የሙዚቃ አቀናባሪ ሽልማትን ያሸንፍና መድረክ ላይ ሆኖ ሽልማቱን ከሁሉም በላይ ለሚወዳት ሰው እንደሚሰጥ ይናገራል። ከስነ ስርዓቱ በኋላ ካይ ለመጨረሻ ጊዜ ጄይን በእስር ቤት ይጎበኘዋል። ጄይ ሊና ከመሞቷ በፊት ልትልክለት የሞከረችውን ራስህን አትውቀስ፣ ሁሌም ደስተኛ ሁን የሚል መልእክት ይሰጠዋል። ያለፈውን ታሪክ ከኋላ በመተው ካይ ሶላን ወደ ውጭ ወስዳትና በግንኙነታቸው ውስጥ ቀበሮ ማን እንደሆነና ጥንቸሏ ማን እንደሆነች እየተቀላለዱ ይከራከራሉ። በዚህ ጊዜ ሶላና ካይ ፈገግ ብለው ነፃ ወጥተውና በፍቅር ተሞልተው ስንመለከት ፊልሙ ያበቃል።